ሀይድ ላይ ሲሆን 4 ቀን አይቼ ከዛ 3 ቀን ተቋርጦ ተመልሶ ይመጣል በድጋሚ እንዴት ነው ይሄ ይከሰታል ሀይድ ላይ መዛባት لكن በሁለት መልኩ ነው አንደኛው اذا كان في العاده عاده ማለት ተለምዶዋ ማለት ነው ሀይድ የሚመጣበት ጊዜ መሃል ያለው መቆራረጥ ትንሽ መቆራረጥ ቦታ አሰጠው የሀይድ ጊዜ አርጋ ተቆጥሯለች ለምሳሌ ሀይድ የምታየው 7 ቀን ነው በወር መጀመሪያ 7 ቀን ሁሌም ሀይዷ የሚመጣ ከሆነ ከዛ በኋላ በዚህ ዙር 3 ቀን ሀይዷ መጣና 1 ቀን ተቋረጠ ከዛ በኋላ ተመልሶ መጣ 2 ቀን አንዱን ቀን የሀይድ ቀን አርጋ ተቆጥራለች بمعنى አጾምም አሰግድም የሀይድ ቀን ነው hatta የጠራች መስላት ብሰግድ እንኳን ብጾም እንኳን ከዛ ያንን ቀን ቀዳ ማውጣት አለባት ረመዳን ከሆነ አይብቃቀም የሀይድ ቀን وهكذا በመሳሰለው ይሆናል አማ የቆየ ከሆነ hatta የአዳም ውስጥ ሆና ለምሳሌ 2 ቀን ተቋረጠ 3 ቀን ተቋረጠ ይሄ መቋረጥ አርጋ ትይዟለች hatta አዳም ላይ ቢሆን ምክንያቱም ሀይድ ስለሚዛባ ጊዜውን ስለሚቀየር አማ የተቆራረጠው በተለምዶ ማዳ ባረከላሁ ፊኩም ሀይድ በመታየበት ጊዜ ሳይሆን ሀይድ በማታየበት ጊዜ ለምሳሌ يعني ድሮም መጀመሪያ ጊዜ የሚመጣት መጀመሪያ 7 ቀን ነበር በአሁኑ ዙር አልመጣም መጨረሻ ላይ መጣ ከዛ 2 ቀን አየችና ተቋረጠ خلاص ከተቋረጠ ብላ ትይዛለች ትንሽ መቋረጥ ከሆነ ችግር የለውም ትንሽ መቋረጥ ግማሽ ቀን ከሆነ ላ ራሷን የሀይድ አርጋ ተቆጥራለች ከዛ የረዘመ ከሆነ ራሷን ጣሂር አርጋ ትይዛለች ሀይድ ላይ ሲሆን 4 ቀን አይቼ ከዛ 3 ቀን ተቋርጦ ተመልሶ